በኳታርና በእስራኤል አለመግባባት መካከል ጠቅላይ ሚኒስትር አብይ አህመድ ገብተውበታል። ከመግባታቸው ባለፈ ኢትዮጵያ አጋር ናት የምትባለውን እስራኤልን ወደ ጎን በማለት ከኳታር ጎን እንደሚቆሙ ማሳውቀዋል። ጠቅላይ ሚኒስትር አብይ አህመድ በኳታርና እስራኤል ጉዳይ ጣልቃ ገብቶ ከኳታር ጎን መቆማቸው እስራኤልን አስቆጥቷል። ጠቅላይ ሚኒስትር አብይ አህመድ በግልጽ ባይናገሩም ከፍልስጤም ጎን እንደሚሆኑ ከሚናገሯቸው ንግግሮች መረዳት ይቻላል። ኢትዮጵያ ደግሞ ከጥንት ጀምሮ በእስራኤልና ፍልስጤም መሃል ጣልቃ ባለመግባት ትታወቃለች። በንጉሱ ዘመንም በደርግ ዘመንም በኢህአዴግ ዘመንም በእስራኤል ፍልስጤም ጉዳይ ገለልተኛነቷን እንደቀጠለች ነበር። ኢትዮጵያ ለፍልስጤምም ለእስራኤልም ኤምባሲ በአዲስ አበባ ከተማ የከፈተች ሀገር ናት። እስራኤል የሀገር ዕውቅና ሲሰጣት እንኳን አፄ ኃይለ ሥላሴ ለእስራኤል የሀገር ዕውቅና አልሰጡም ነበር። ለእስራኤል አውሮፓና አሜሪካውያን የሀገር ዕውቅና ሲሰጡ ኢትዮጵያ በሰዓቱ ድምጽ ባለመስጠት ነበር ያለፈችው። አፄ ኃይለ ሥላሴ ይህን ያደረጉት ከአረብ ሀገሮች ጋር አለመግባባት ውስጥ እንገባለን በማለት ነበር። በዚህ በኢትዮጵያ ለዘመናት ላስቆጠረው ገለልተኝነት እስራኤልም ሆነች ፍልስጤም ኢትዮጵያን ሲያመሰግኑ ቆይተዋል። በአሁኑ ሰዓት በኳታርና እስራኤል አለመግባባት መሃል ኢትዮጵያ ድምጿን አሰምታለች። ከአፍሪካ በእስራኤል ኳታር አለመግባባት ድምጽ ያሰሙት ኬንያ፣ ሩዋንዳና ኢትዮጵያ ናቸው። ሶስቱም ሀገራት ከኳታር ጎን እንደሚቆሙ አረጋግጠዋል። ሩሲያና ዩክሬን ጦርነት እንዲያቆሙ ማሳሰቢያ የሰጡት የእስራኤልና ኢራንን አለመግባባት ለመፍታት ዝግጁ ነኝ ያሉት የሱዳን የእርስ በርስ ጦርነት በአፋጣኝ እንዲቆም ምክር የለገሱት ጠቅላይ ሚኒስትር አብይ አህመድ አሁን ደግሞ በኳታርና እስራኤል ጉዳይ እምለዋለኝ እያሉ ነው። ጠቅላይ ሚኒስትር አብይ ብዙ ጊዜ አለመግባባትንና ግጭትን እንዲሁም ጦርነትን በምክርና በተግሳጽ ለማስቆም ይሞክራሉ። ጠቅላይ ሚኒስትር አብይ የሱዳንን የእርስ በርስ ጦርነት ለማስቆምና ለማሸማገል ብዙ ሙከራ አድርገዋል። ሆኖም ግን የሱዳን መሪዎች የኢትዮጵያን አስታራቂና አሸማጋይ መሆን አልተቀበሉም። መጀመሪያ አካባቢ ጠቅላይ ሚኒስትር አብይ አህመድ ከአልቡርሃን ወገን ሆነው ታይተው ነበር ተብለው ተከሰው ነበር። በኋላ ላይ ግን ከዳጋሎ ቡድን ጋር ሆነዋል የሚል ክስ ከአልቡርሃን መንግስት ቀርቦባቸዋል።